አቅጣጫ በዚህ አቅጣጫ እንዲንቀሳቀሱ ነው አበክሬ ጊዜ ማሳስባቸው። በስራ ላይ በስራ ቀልድ የለም። ከስራ ትኩረት ተሰጥቶ መሰራት። አንደኛው ሪታየርድ ሳረግ ያው ጡረታ ስወጣ ያው ጡረታ ነው። ይሄኛ ሀገር ጡረታ ያው እንደምታውቁት ያው ከ75 ዓመት በላይ ነው። እንደገና ደግሞ በጣም መጠበቅ ያለብህ ብሯን ነው። ብሯን መጠበቅ አለብህ። እንዴት መጠበቅ አለብህ? ብሯን ምን ማለት ነው? መጠበቅ አለብህ። አላግባብ በደንብ አስረዳ እንዳይወጣ አላግባብ ፊት እኮ እንዳልኳችሁ ነው። አንተ የ10,000 ብር ሱፍ አለ፣ የ50,000 ብር ሱፍ አለ። የ50,000 ብር ሱፍ ገዝተው ነገ አሮጌ ነው። የ10,000 ብር ሱፍም ገዝተው ነገ አሮጌ ነው። የ50,000 ብር ሱፍ ስትገዛው በጣም ካልደላህ ተጨንቃ አትግዛው። ከደላ ግዛ፣ ችግር የለም። በቂ ነገር ኖሮ ግን ብዙ ሰው ስታየው ተጨንቆ ሲገዛ ታየዋል። ለምን ይጨነቃል? የ10,000 ይበቃዋል። ምን ሆነ? ምንም አይሆንም። የ10,000 ለብሶ ቢሄድ ምንም ችግር የለውም። ካለው ይግዛ፣ 100,000 ይግዛ፣ ችግር የለውም። 150,000 ይግዛ። አሁን እንደዛ እየተባለ ነው፣ 150,000 እየተባለ ነው። ግን ዋና መዘንጋት የሌለብን ግን ዛሬ ገዝተው ነገ አሮጌ መሆኑ በ100,000 ከተገዛ ግን ትንሽ አዲስ ሆኖ የሚቆይ ይመስላል። ሐዋሳ ላይ ብዙ ሪዞርቶች አሉና እንዴት አድርጋችሁ ለመግባት ነው ያሰባችሁ? እንግዲህ እኛ ዋናው መግቢያው ላይ ነን ያለነው። አይሆፕ እንግዲህ እንደምንም ሰርተን ጨርሰን እንገባለን። የት ሐይቁ አካባቢ ነው ያለው? ሐይቁ በጥቁር ውሃ ልፍ እንዳለ በቃ ሐዋሳ ከተማ መግቢያው ላይ እዛ ነው። አይሆፕ እንሰራለን፣ እንወዳደራለን። ምንም ተዋግሮ መስራት ነው። ችግር አለ? ምንም ራሱ እኮ ትምህርት ቤት ነው ስራው። ስትከፍተው ራሱ እያስተማረ ነው። ራሱ እጅ ይዞ ሄዳል። አንተ ከፍተው ስትሰራ ምንም። ሐዋሳ እንግዲህ አሁን በዚህ በኮሪደር ልማት ብዙ ነገር ተሰርቷል። ምናልባት እንግዲህ ቱሪስት ምናምን ከመጣ ለወደፊት ተስፋ አደርጋለሁ። ምን ይለየዋል ግን ሪዞርቱን ከሌሎች ሪዞርቶች? በእውነት እንግዲህ አሁን ከሌላው ሪዞርት በዚህ ይለያል ለማለት ያዳግተኛል። አብዛኛው ነገሩ ያው የሪዞርት ተመሳሳይ